ሁለተኛ ከልጅ ጋር እንዳላይሽ ሁለተኛ ተነሽና ሂጂ ምን እየተሰማኝ እንደሆነ አልተረዳሽኝም እሱ የፍቅር ስሜት ነው እኛንም እንዲያርጎን ነበር ዘም በል ምንድነው እሱ በትካዜ እንዲጨልጥ አድርጎ የሚያጠፋ ኧረ አላሰብኩም ማማ እኔ ልጄን ባህሪ ልጣ እንዴ እያየው ምንድነው የተደበቀ ነገር አለ እማ በስተት ነው የተረዳሽኝ እኔ አልተከስኩም ከማየው ነገር ውጪ እኮ አይኔን እየጋረድከኝ ነው ያለው እስቲ የተደበቀ ነገር ካለም ንገረኝ ከኔ የምታቀርበው ወይም ደግሞ በግልጽ ለሌላ የምታስረዳው ሰው አለ ልረዳ ከዛ ወይስ ንገረኝ አንተ ራስህ ንገረኝ ፍጹም የለህም እኮ ፍጹም አይዚያድ ምን እንዳስነካኸኝ እኮ አላውቅም ልቤን ቀልቤን ሁሉ ነገር የሚወሰድከው ብቻ ፍቅራችንን አላህ ሳያደፈርስብን ወደ ትዳር ቢቀይርልን በጣም ደስተኛ ነኝ አሁን ራሱ ስላንተ ነው ማስበው በጣም ናፍቀኸኛል አብረን እንድንሆንና በትዳር እንድንጣመር የቀን ከሌሊት ጸሎቴ ነው ደግሞ አላህ በትዳር እንደሚያቆየን እርግጠኛ ነኝ ምን አለ ተጋብተንና አንድ ላይ ሆነን ሐሳባችንን ስሜታችንን አይን ላይ አይን እየተያየን ብንገላለጽ ምንኛ ደስተኛ ነበርኩ በጣም ተናፍቀኛለህ ከጎኔ ሳጣ በጣም ነው የምጨነቀው እማ የሆነ ሰው በልቤ ውስጥ አለ ፍቅር ሳይዝኝ አይቀር ታዲያ ምን ያስጨንቃል ይሄ ጊዜና ወቅቱን ጠብቆ የሚመጣ ነገር እኮ ነው አልገባሽም እኮ አንቺ ምን እየተሰማኝ እንደሆነ አልተረዳሽኝም እኛም ያለፍንበት እኮ ነው ይሄ ምንም አዲስ ነገር የለም እኮ ይሄን ያህል ተጨንቃ ራስን እስክታጣ ድረስ መሆን የለብህም ምን የሚያስጨንቅ ነገር ተፈጠረ ቆይ ይሄንን ነገር ግልጽ አድርጎ ለመናገር ይሄ ተፈጥሮ ሂደት ነው ያለ ነው ከምንም በላይ ከብዶ ነው ይሄ ለኔ ግልጽ ለማድረግ የከበደና እንደው እንደዚህ ብቻ ስትተሻሽ የምትኖረው ለምን ይኸውልሽማ የሆነ የማላውቀው ነገር የተሰማኝ ነው በሀሳብ ጭልጥ ማለት መተከዝ የሆነ ከዚህ በፊት አይቼው የማላውቀው ስሜት ራሴ ላይ ያየሁት ነው አላውቅም ግን በጣም ፈርቻለሁ በቃ ለምንድን ነው የምትፈራው ምንድን ነው የሚያስፈራ ይሄ በወቅቱ የሚመጣ ነገር ነው የሆነ ሰው ልብ ውስጥ አለ የሆነ ሰው አፍቅርሃል በቃ ግልጽ ነው ምንም የሚደባበቅ ምንም የሚዋሽ ነገር የለም ብቻህንም እንደ ድንጋይ ልትሸከመው አይገባም ትክክለኛ የፍቅር ስሜት ነው እየተሰማ ያለው ይሄንን ደግሞ አሁን ለኔ ነገርኛል በጋራ መወጣት እንችላለን ምንድነው የሚከብደው ነገር እስቲ ምንድነው የከበደ
ነገርከኝ። በቃ በጋራ አብረን እናስኬደዋለን። ይሄ ችግር የለውም። ይሄ ቀላል ነው፣ ብዙም አያሳስብም። የመጀመሪያ ስለሆነ ነው የዚህ አይነት ነገር ውስጥ የከተተ። አይዞህ እሺ፣ ችግር የለም። እንኳን የምትፈቀረው ተገኘችና ፈቀርካት። እኔ ጋር ያለው ስሜት እሷ ጋርም አለ። እሷ ጋርም ፍላጎቱ አለ እያልከኝ ነው? በጓደኝነት ቆይታቸዋል? አዎ። ይሄ ቀላል ነው፣ ብዙም አያሳስብም። ራስህንም አታስጨንቅ። ፍቅርኛ የሚያሳልፍንበት ነው። የግድ ራስህንና እንትንን አትጣልና መጣው የጣድኩት ዕቃ አለ አይቼ ልምጣ። እሺ ቆይ ግን ስለሱ ይና ለማስብ ከሆነና የምንጨነቅ ከሆነ ለምን ቴክስት አልጽፍለት? ያሪፍ ሀሳብ ነው። የኔ ውድ አቤት የኔ ቆንጆ። በጣም ናፈቀኝ እኮ። እኔም በጣም ናፍቀሽኛል። ታዲያ ምን ነው ዘጋኸኝ? ዘጋሁሽ? አሁን ከ10 ከ15 ደቂቃ በፊት አውርተን ነበር እንዴ? በቴክስት ነው። ከማን ጋር ነው የምትጻጻፈው? እየተጻጻፍክማ ነበር እኮ አሁን እያየሁህ። እኔ ስመጣ አይደለ እንዴ ስልኩን ገልብጣ ቁጭ ያደረክ? ከሷ ጋር ነው አይደል የምትጻጻፈው? ቆይማ ምን አድርግ ነው የምትይኝ? እስከ መቼ በእንደዚህም ትቀጥላለህ? ሁሉም ነገር እኮ በጊዜው መስመሩን ይዞ መሄድ አለበት። ምን ነካ ልጄ? እሱ እኮ ሳይገበኝ ቀርቶ አይደለም፣ ግን ይሄ ፍቅር ወደ ትዳር ከገባ በኋላ እንደዚህ ሆኖ ባይቀጥልስ? አብዛኛው ሰዎች እኮ ወደ ትዳር ከገቡ በኋላ ህይወታቸው ብዙ ነገራቸው እየተመሰቃቀለ እያየን ነው። እስኪ ብዙዎቹን በጓደኞቼ እያየው ነው። ወደ ትዳር ከገቡ በኋላ የማይሆን ችግር ውስጥ ገብተው እየተሰቃዩ እየተባሉ የማይሆን ነገር ውስጥ ኢቭን እንኳን ለትዳር እንኳን እስከ መፋታት ድረስ እየደረሱ እያየን እኮ ነውማ። ይሄን እያየሽ እንዴት ትዳር ውስጥ ግባ ብለሽ ትመክሪኛለሽ? ትዳር ማለት እኮ መቻቻል፣ መከባበር ነው። መከባበር የሌለበት ትዳር ሲጀመር ትዳር አይደለም። ሲቀጥል በሐላል የገነባው ትዳር ደግሞ በፍቅር ይቀጥላል እንጂ የሚፈርስበት አግባብ ምንም ነገር ሊኖር አይችልም። ለምንድን ነው አንተ ስጋት የሚያድርብህ? ከወዲሁ ገና ሳትጀምረው መጣላት አለ፣ መለያየት አለ፣ መፋታት አለ ብለህ እያሰብክ ነው? አዎ መጣላት አለ ትዳር ውስጥ፣ ግን በመነጋገር ይፈታል። መጣላት አለ፣ በመቻቻል ይተላለፋል።
እንጂ ይሄ እንደዚህ በውጪ አንቺ እንደዚህ አንተ እንደዚህ እየተባባልክ ስለተጻጻፍክ እኮ ህይወት አይደለም። እውነት ዛሬ እንዴት እንደከበደ አይተሃል አይደለ? ፍቅር ይከብዳል። በቃ ልቤ ውስጥ ሰው አለ፣ በጣም ተጨናንቅ ያለው፣ በጣም ተቸግር ያለው። ይሄ ሁሉ ነገር ደግሞ ይቀርፋል። በምን ይቀየራል? በመቻቻልና በመከባበር ትዳር ውስጥ ስትሆን ማለት ነው። ስለዚህ ራስን ለትዳር ማዘጋጀት ብቻ ነው ካንተ የሚጠበቀው። እዚህ በሱ ፍቅር ላብዱ እሱ ደግሞ ለምንድነው ቴክስት የማይመልሰው? ቆይ ልደውልለት። አረ ነገር እንዳታቆረፍጂ ውዴ። ለምንድነው ቴክስት የማትመልሰው? ናፍቀኸኝ እኮ ነው ቴክስት የምልክልህ። ነው ወይስ ያስቀየምኩ ነገር አለ? አረ እኔ እናቱ ነኝ እናቴ። ደህና ነሽ ወይ? ይቅርታ ግን አይደለም። አይዞሽ እንዳፈሪ እሺ። ምንም የሚያስጨንቅ ነገር የለም። አይዞሽ አዋሪኝ፣ ችግር የለም። አይዞሽ እንዳፈሪ። አሁን በዚሁ ዙሪያ እየተነጋገርንበት ነበርና ምንም የሚያሳስብ ነገር የለም። አናግሪኝ፣ ችግር የለም። እኔ አግኝቼሽ ማናገር እፈልጋለሁ አንቺንም ልክ እንደገዛ ልጄ ቁጭ አድርጌ በዚሁ በትዳሩም በጋብቻውም ዙሪያ ማውራት እፈልጋለሁኝና እሺ ያለውን ነገር ከልጄ ጋር ተነጋግረናልና እሱ በጣም ይወድሻል፣ አንቺም እንደምትወጂው ነግሮኛል። እና ወደ ጋብቻ መግባት ያልፈለጋችሁበት ምክንያት ምንድነው? እኔም እኮ እሱ ነው የምፈልገው፣ ግን ደግሞ እኔ ሴት ነኝ፣ ደፍሬ አግባኝ ብዬ አልጠይቀውም። ለዛ ነው። እሱ ጋማ ምንም ችግር የለም። የሱን ችግር ለኔ ታዩ። ምንም እንዳያሳስብሽ በሱ በኩል ያለው ነገር። በሱ በኩል ያለውን እኔ እፈታለሁ፣ አይዞሽ። አንቺ ግን ለጋብቻ ዝግጁ ለመሆን ትዳራችሁ ጋብቻችሁን ሐላል ለማድረግ ዝግጁ መሆን መቻል አለብሽ። ቁጭ ብለን እናወራለን። እሺ እሺ ማዘር ግን ምንድነው እሱ ትንሽ ምንም የሚከብድ ነገር የለም። እኔ ደግሞ ማስጨነቅ ሰውም አይደለሁም፣ ይሄን ያለ ማስፈራ ሰውም አይደለሁም። ሲቀጥል ደግሞ እኔ አንድ ልጄ ነው። ስለዚህ ለሱ ጋብቻ እንደውም ከፊት ነው መቆም የሚጠበቅብኝ ከኔ። እናንተ ብቻ ጋብቻችሁን ሐላል አድርጉ። በጣም ደስ ይለኛል። አላህ ይስጥልኝ። አመሰግናለሁ። በቃ እሺማ፣ እቤት እንገናኛለን። እቤት ነው የምትመጪው? እሺ እሺ እናቴ፣ ቤቱን ታውቂዋለሽ? እሺ ዛሬ ነው የማገኝሽ። እሺ ዛሬ? አዎ ዛሬ አገኝሻለሁ። እሺ ደስ ይለኛል። በጣም ደስ ይለኛል። እሺ በቃ ቻውማ። ቻው። እሺ እናቴ። ይኸውልህ እንዲህ ከብዶ ያጨናነቀህን ነገር በጋራ ቁጭ ብለን ፈተን አንተም ቀለል ብለህ ፈታ ብለህ በነፃነት ትንቀሳቀሳለህ። ምንድነው የሚያበሰጫጨው? ይኸው ልጅቷ ፍላጎት አላት። እሷ እንደውም ጋብቻ ትፈልጋለች። ሐላል ማድረግ ነው የምትፈልገው። እንደዚህ ከብዶ እንደዚህ መንቀሳቀስ አቅቶ እንደዚህ ውጥር ያደረገን ነገር ማቅለል አትፈልግም? ምንድነው የከበደህ? እኔ ላንተ አንሳለሁ። በቃ ቀለል በል፣ ራስን ጽድት አድርግና ቤቱንም ጽድት አድርገህ ፍንትው ብለህ ጠብቀኝ። እሺ አንድ ቦታ ደርሼ እመጣለሁ። ልጅቷን ቀጥሬያለሁ። የሆነ መገዛዛቸው እቃዎች አሉ፣ ገዝቼ እመጣለሁ። ቤቱንም አጸዳዳ፣ ራስህንም ሁሉንም ነገር ፍንትው አድርገህ ጽድት ብለህ ራስን ፏ ብለህ ጠብቀኝ። እሺ መጣሁ። ያው ነግሬሃለሁ፣ ቤት ቀጥሬያታለሁ፣ እንዳታሳፍረኝ። ይሄንን ፊት በኋላ ማየት አልፈልግም። እሺ በቃ
ግን ነገሩን በመጀመሪያ ቀን እንደዚህ አቀረብሽ እኮ ማለት ነው። አሁን ከረረ ነው የሚባለው ወይስ ጥሩ ሆነ መንገድ ያዘ መስመር ያዘ ነው የሚባለው? በቃ ሂጂ በቃ እሺ ምን አስተካክልሽ። ቅር ያለህ ነገር አለ? በቃ ደርሰሽ ነይማ። መጣሁ። ቤቱን አጽዳሽ፣ አስተካክለ ጠብቅ። አይማ በቃ እንደዚህ እንደቀልድ የምር ሊተዋወቁ ነው ማለት ነው። እንዴት ነው እንደዚህ ሁሉም ነገር ቀላል መስሎ የታያት? ግን እኔ ተደረጀ የሆነ ደረጃ ላይ እንደርስ በቃ ያላት ጉጉት ብቻ እሷን ደስታ ባየሁለት ስቃፍ ፈገግታዋን ባየሁት እውነት አላ ይሄ ፍራቴን ከውስጥ ባወጣልኝ ምን አለ የእናቴን ደስታ ባሳየሁት። እንደውም ደወለች። ሰላም አለይኩም ፍቅር። ወአለይኩም አሰላም። ቆይ ግን የምር ከእናት ጋር ልገናኝ ነው ማለት ነው? ልተዋወቃችሁ ነው እንዴ? እኔ ራሱ እንዴት ደስ እንዳለኝ ብታምኚ ማዘር ራሱ ካንቺን ለማግኘት ይልለ ጓጓችሁ ማለት ነው። አዎ በጣም ደስ ብሎኛል። ግን ደግሞ አሁን ውጪ ነኝ ያለሁት። ገና ቤት ገብቼ ልብስ ቀይሬ እስከወጣ ድረስ ሰዓት ይሄዳል። ምን ባረግ ይሻላል ነው የምትለኝ? በዛ ላይ ደግሞ እናት እንደዚህ ሆኜ እንድታየኝ አልፈልግም። በጣም ዘንጬና ፏ ብዬ ነው እንድታየኝ የምፈልገው። ያው እኔማ ከተማ ስላለውኝ ልብስ በገዛ ባይ ነኝ። አንድ ቡቲክ ገብቼ ልብስ በገዛና ፏ ብዬ እናት ጋር ብመጣ ደስ ይለኛል። እሱም አሪፍ ሀሳብ ነው። አንተንም ደግሞ ጥሩ አማች አመጣህ እንድትባል አኮራሃለሁ። አይመስልም? እና ብር ካልያሽ ታዲያ ትራንስፈር ላድርግልሽ እንዴ? ለዚህ እኮ ነው ቶሎ ስለምትረዳኝ የምወድ። እሺ በቃ አካውንቴን ታውቀዋለህ እንግዲህ ላክልኝ። እሺ በቃ ችግር የለውም። አሁን ትራንስፈር አድርግልሻለሁ። እና እኔን ጥለሽኝ እኔም እኮ ከማማ ጋር አንዳንድ ነገሮች እያማከረችኝ ነበረ። ለዛ ነው ቴክስቱንም ያልመለስኩልሽ። እሺ እኔም እወዳለሁ። ፏ ብዬ ነው የምሄደው ዛሬማ። በጣም ወድጄዋለሁ። እስቲ ለኡሚም ልብስ ልፈልግላት። ዋው በጣም ያምራል። እንደውም ይሄንን እኔ የምገዛው። ምን ሆነሻል? ጉልበተኛ መሆንሽ ነው? ከእጄ ላይ እኮ ነው የነጠቅሽኝ። ቆይ ስለምን መንጠቅ ነው የምታወሪው ሴትዮ? ቢያንስ አክብሮት ይቀድማል። የምን አክብሮት ነው ቆይ የምታወሪው? ያማታል እንደ ሴትዮዋ አይደለም።
እኔ ቢያንስ እናትሽ አልሆንም በወልድ አላደርስሽም ወይ እናቴ እንኳን አትሆኝም እናቴ ቤት ውስጥ ቁጭ ብላለች እንዳንቺ አይነት ደግሞ እናቴ ልትሆን እንኳን አትችልም እሺ ኢትዮጵያዊነታችን እኮ በዚህ አይለካም አንቱ ብለሽ እንኳን ለማናገር ሞክሪ ለሰው ልጅ ክብር ይቀድማል እሺ ኢትዮጵያዊ መሆኔ የምትፈልጉትን ነገር ልብስ አትግዙ ይላል እንዴ እያልኩሽ ሳይሆን ቀድሜ አውርጄዋለሁ አይቼዋለሁ እጄ ላይ ነው ያለው ከእጄ ላይ ነው የወሰድሽው ምን ሆነሻል ወይ ይሄ ወግ ማጥበቃችን እኮ ነው ወደ ኋላ የሚያስቀረን ወግ ምናምን ብሎ ነገር የለም አየሁት ከዛም በኋላ ላይ ተመኘሁት ፈለኩት ሁሉም ነገር ዘመኗል እሺ ስትታዩ አቅሞት ይሄንን ለመግዛት ራሱ እኮ የሚችል አይመስለኝም ነው እንደገዛሉት ነው ከምንም ተነስቼ እኮ እዚህ ጋር አልመጣሁኝም እናቱ የኔን አቅም አንቺ ነሽ የምትመጥኝልኝ አንቺ ነሽ የምትነግሪኝ አንቺ ነሽ ኪሴን የምታወሪው አንቺ ነሽ ቦርሳዬን የምታወሪው ሰው አለባበሱን ይመስላል ይላል እና ስለዚህ ለዚህ ልብስ አልመጠንም ነው ዞር ዞር ብላችሁ ነው ወይስ አይንሽ ከዚህ ውጪ ሌላ እንደሱ ከሆነ አንቺ ምረጭና ግዢ በጣም ብዙ ልብስ አለ አንቺ መረጥኩኝ እኮ ይሄንን ፈልጌዋለሁ መግዛት እችላለሁ ብትደበድብኝ ይሻልሻል እሺ እናት ለሌላ ጊዜ ግን ማለት ነው ይሄ መጥፎ ባህሪያችንን እቤት ውስጥ ነን ብንመጣ ይሻላል እሺ እቤት አስቀምጦ መምጣት ካንቺ ይጀምራል እሺ ይሄንን አይደል የፈለጉት አስተዳደግሽና አቋምሽ ራሱ ካንቺ መጀመር አለበት ሁኔታሽ በጣም ለእናት ለቤተሰብሽ ክብር ያለሽ አትመስልም እንግዲህ አውስንኩ ይሰዱ እሺ በቃ ሌላ ቀን መጥቼ ወስደዋለሁኝ እናቱ እኔ በጣም አሁን ውስጤም ጥሩ አይደለም ሌላ ጊዜ መጥቼ መርጬ ወስዳለሁ የተሻለ ነገርም ካስገባችሁ ያን ጊዜ እመጣለሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ወይ ዛሬ ገጠመኝ ነገር ኧረ ስንት አይነት ሰው አለ ስንት አይነት ባለጌ ያሳድገዋል እንደው በእናታችሁ በየቤቱ ስንት አይነት ጋጠ ወጥ ስንት አይነት መጋጥ አለ እንደው አንድ አሳዳጊ ይበድላት ከምን ውስጥ እንደወጣች የማናቅ የሆነች በቃ አስተሳሰቧም አመለካከቷም ትንሽ የሆነ እንደው አንስታ አፍርጣኝ እናማዬ ተጎዳሽ ታዲያ አረ በቃላት ነው አፍረጣ አይጣለችኝ እስቲ ተወኝ ልጄ በእናትህ እስቲ እንደው ተወኝ ውስጤ ርር ብሎ ነው የመጣው ዛሬ ነው ወጣቶችን ባይሄዱበት የወጣት ሰፈር ነው እንዴ ያ ሰፈር የሄድኩበት እኔ እንጃ እሱን አላውቅም በቃ በቃላት ከሆነማ በቃ ችግር የለውም አልጎዳችሽም ማለት እኮ ግን እንግዲህ መቷል ቤት ልጅቷ መጣች አዎ እጮኛ መጣች አለች አዎ ቁጭ እየጠበቀች ነው እንግባማ እንደዛ ከሆነማ ቆይ አስተረጋግቷት ምንም የለም ገረ ብታይ ያለችኝ ነገር እኮ ሲያዩት እንደውም አለባበስሽ ምን ሆነ አለባበሲ ጥሩ አይደል እንዴ እስቲ እኔ አለባበስሽ ልብስ ለመግዛት አይበቃም ትለኛለች እንዴ ይሄ ከዚህ በልጥ መፍረጥ አለ ልጄ እማ በቃ ተረጋጊ አሁን ዝም በይና እንግባ በእናትሽ በቃ ተረጋጊ እንግባ አንተ የኔ ክብር ምንም አልመሰለህ በኋላ እናወራዋለንማ አሁን እንግባ እሺ እየጠበቀች ነው እንግዳዋ በዚህ ስሜት ነው እሷን የምታናግረኝ በዚህ ስሜት ነው እሷን እንዳናግራት የምትፈልገው እሺ ተረጋጊ አለች ገባች ቁጭ ብላለች አለች ትደነግጣለች ሰላም አለይኩም እንዴ
ይህ ልብስና ይህ ፌስታል ቅድም እዛ ቦታ ቆይ ሴት በዚህ ምን ትሰራለች? ማለት ምን እያልሽው? ትተዋወቃላችሁ? አሁን እንተዋወቃለን። ዛሬ ቀኑ ሙሉ ቀኔን ስታበላሽብኝ የነበረችው ሴትዮች ነች። ቆይ ለምንድን ነው በመሄድበት እየሄዳችሁ ቀኔን የምታበላሹት? ከኔ ምንድን ነው የምትፈልጉት? ያውላችሁ እኔ ከእናንተ ጋር ምንም ንግግር የለኝም። እባካችሁ ጥል ምናምን አልፈልግም። ተው። ቆይ ምን እያልሽ ነው? እሷ ማለት እኮ እናቴ ናት። እናቴ? እሳቸው ናቸው እናትህ? ለአንቱ በቃ አሁን ይችን ባለጌ ጋጠወጥ ነው ልታገባ የተዘጋጀልኝ። ይችን ስዳደግ ነው ልታገባልኝ የተዘጋጀው። እማ ስለምን እንደምታወሩ አላውቅም። ቆይ ከዚህ በፊት ትተዋወቃላችሁ እንዴ? ቀጥይ። ቅድም ቡቲክ ውስጥ ከፍ ዝቅ አድርገሽ እንደተናገርሽኝ ቀጥይ። ለምን ተፈሪያለሽ? ስህተት አይደለም። ቀጥይ። ምንም ስህተት የለም። የትኛው ነው ስህተት? ከፍ ዝቅ አድርገሽ እንደ ጉያሽ አይደለም ከጉያሽ በታች ታውርጂኝ እንደነበረው እሱ ስህተት። የቱ ነው ስህተት? ምንም ይቅርታ ተረጋጊ። አለመግባባት ተፈጥሮ ነው። ይኸውልህ ከኔ ከሷ ትመርጣለህ? ምረጥ። አንቺ ነሽ ካርደሽ በኔ ቤት ህይወት ውስጥ መግባት ከኔ መቀላቀል የፈለግሽው? የኔን ልጅ ማግባት የፈለግሽው? እኔ እኮ እሱን በጣም ነው የምወደው። ከሱ ተለይቼ ማራማ ተረጋጊ። ከግንድ ያዋድሽ እናቴ ቀጥል ልጅ አስወጣልኝ። የኔ እናት እባካችሁ ስለ አላህ ብላችሁ ለለምናችሁ የኔ እናት ይቅርታ ውጪ እንደዛ አይባልም። እማ ውጪ እማ ተረጋጊ። ዝም በል እማ እባክሽ። አለመግባባት ተፈጥሮ ነው። ተረጋጊ። ፍቅር ነበረ ለእኔ ለመንገርና ለማስረዳት ከበደ። እማ እባክሽ ተረጋጊ። አለመግባባት ተፈጥሮ ነው ይችላል። ይህ ባለመግባባት የሚገለጽ ነው። ከዛሬ በኋላ ከዚች አይነት ባለጌ ልጅ ጋር ካየው እና ካገኘው ወይ እኔ ወይ እሷን ትዳራለህ። የመጨረሻ ቃል ይላል። የኔን ቃል አልፈህ ወደምትገባበት እሷ ናት ምርጫዬ ብለህ ከሄድክ ይኸው መንገዱ ሰፊ ነው። ቀጥል። አብረሃት ሂድ። እማ ቀጥል። እማ እባክሽ እማ ያንቺ አይነት ጋጥ ወጥ ለልጄ ሚስት መሆን አትችልም። አወቃችሁ አይለመደኝም። ከሰው ልጅ ስታት ከብረት ዝገት አይጠፋም። በቃ ነገርኩሽ እኮ አንቺ አሁን ለልጄ ሚስት መሆናችን የኔ ቤተሰብ ውስጥ መቀላቀል የለብሽም። ያውም አንድ ልጄ በፍጹም ባለጌ ስድ እቺ ባለጌ ያሳደጋት ዛሬ አይደለም ስለ ብረትና ዝገት የምታወሪልኝ። እባካችሁ ይቅርታ አድርጉልኝ። ስርዓት ያለሽ ልጅ አይደለሽም። ስራ ቢኖርሽ ኖሮ እንደዛ ከፍ ዝቅ አድርገሽ ትልቅ ሰው አትናገሪም ነበረ። ይቅርታ አልኩኝ እኮ። ምንም ይቅርታ አይሰራም። ከዛ በኋላ ሰው ከገደሉ በኋላ ይቅርታ አለ? በቃ እኔ ከአንቺ ጋር መነጋገርም አልፈልግም። ከዚህ ጋር ተነሽና ሂጂ። ሁለተኛ ከልጅ ጋር እንዳላይሽ። ሁለተኛ ተነሽና ሂጂ። እባካችሁ ለምናችሁ አትበሉ። ምን አይነት ጉድ ያጋጠመኝ ዛሬ? ምን አይነት ረገመጠን ነው? እማ እባክሽ ክፈቺ። አለመግባባት ተፈጥሮ ነው። እባክሽ ክፈቺ በሩን እማ። ምን ቀን ዛሬ ቀን
የመጨረሻ ቃል ይላል። ኧረ ተይ ማማ፣ ይህን ቃል አልፈህ ወደምትገባበት እሷ ናት ምርጫዬ ብለህ ከሄድክ ይኸው መንገዱ ሰፊ ነው። ቀጥል፣ ና ቀጥል፣ አብረሃት ሂድ።